English break. በቀን ስንት ምግብ ትበላለህ በሉኝ። በቀን ስንት ምግብ ትበላለህ? Take your time. How many? Food. All right. Food አይቆጠርም። ስለዚህ how many meals ታላችሁ? ይላችሁ meal ማለት በአንድ ጊዜ የሚቀርብላችሁ ምግብ ይባል meal ይባል ማለት ነው። Okay? 3 meals, 4 meals, 5 meals ያላችሁ እንጂ የምታወሩት 1 food, 2 food, 3 food እየተባለ አይወራም። ፉድ ማንኛውም የሚበላ ምግብ ሲሆን meals ግን የምትሉት አንድ ጊዜ የሚቀርብ ምግብ meal ይባል ማለት ነው። So ትክክለኛው ጥያቄ how many meals do you have in a day ነው ማለት ነው። Okay? Right now I only have 1 meal a day. 1 meal only. What about you? I have blank meals in a day ብላችሁ ኮሜንት ላይ አስገቡልኝና እንቀጥል። አንድ ሰው በቀን ውስጥ 3 ጊዜ መብላት አለበት ተብሎ ይታሰባል። የመጀመሪያው ምንድነው? ብሬክፋስት። ቆም ብላችሁ ካሰባችሁት breakfast, break መስበር፣ ፋስት ጾም፣ ጾም መፍታት ብሬክፋስት ይባል ማለት ነው። ጾም መፍታት ብሬክፋስት ነው። ሌሊቱን ሙሉ ሳትበሉ አድራችሁ በሚቀጥለው ቀን ጠዋት ላይ ጾማችሁን ስለምትሰብሩ ብሬክፋስት ብለን መጥራት ትችላለን ማለት ነው። ብሬክፋስት ሳይሆን ብሬክፋስት ብትሉት ይመረጣል። Bed, breakfast and dinner. በዚህ ኢኮኖሚ ደግሞ ብር ሴቭ ለማድረግ ቁርስና ምሳ አንድ ላይ እንበላ ሰዎች አለን። ስሟ ምንድን ነች? ቁሳ ነች አይደል? ቁሳ በእንግሊዝኛ ምንድን ነው? ብራንች ነው። ብራንች። ብሬክፋስት ከሚለው BR ወሰድን። ላንች ከሚለው ደግሞ UNCH ወሰድን። ከዛ ምን አለን? ብራንች አለን ማለት ነው። ብራንች። I'm going to have brunch with Wit. I didn't know you were having brunch with Jake this morning. ዲነር እና ሰፐር አለ። ዲነርም ሰፐር they're the same thing. አንዳንድ ሰዎች ሰፐር መክሰስ ይሏቸዋል። አይደለም። ዲነርም ሰፐርም they're similar. ይሄ ምስል ጌታችን ከሐዋርያቶቹ ጋር ራት የበላበት ነው። ስሙ ምንድን ነው? the last supper ይባላል። ከዛ ውጪ ለመዳረሻ ብላችሁ የምትበሏት ቀለል ያለች ነገር ምን ትባላለች? ስናክ ትባላለች። ኦኬ ስናክ ገባችሁ? ናይስ። my favorite snack is apples. what is your favorite snack? የምትወዱትን በማስገባት my favorite snack is blank ብላችሁ ኮሜንት ላይ አስገቡልኝ። till I see you next time. One love.